Surprise! Welcome! And in Nashville. I'm up to Shabbat. Thank you. ምንድን ነው ውበት? በሰላም ነው? ደህና ነው። እንዴት ነህ? አለባበስሽ ያምራል። ኦኬ ልጅሽ እኮ አለ እያገኘሽ እና ታዲያ አጥብቼዋለሁ። የሰጠሽኝ ወተት ማያልቅ ማማ ወተት ሩታ ማማ ወተት የሚል እንዳውም በቅርቡ ወተት ማምረት ጀምራለች እና የትኛውም አዲስ አበባ ክልል የምትገኙ አዲስ አበባ ክልል አይደለም ማለት እሺ፣ አዲስ አበባ ከተማ የምትኖሩ የትኛውም ሰዎች ሩታ ማማ ወተት ስለጀመረች ያውም የምንም ያልተቀላቀለ ንጹህ ወተት ማለት ነው። የተፈጥሮ የእናት ጡት ሌትር በስንት ነበር? ትንሽ ይወደዳል። ሌትሩ ውድ ነው። ሌትር ስንት ነበር? አይ ንገረኝ። ሌትሩ ስንት ነው? ግን ኧረ ይወጣዋል። ኬት ነው ግን ይሁን። እስቲ ዝም በሉ። ደዛ ሙዛዛ ኖ ሙዛዛ ምናምን አፍላይ እንዳደም ኬት ነው ነው የምር በቃ ስለ ሌትር ታወጫለሽ። ታስረክበው ነው ታተርፍበት ነው። አይ ምን አለ መሰለኝ የትኛውንም አጋጣሚ ወደ ስራ መቀየር ወዳለውና በቀን ስንት ሌትር ይወጣሻል? ከበላሽ ብዙ ሌትር ይወጣሻል። እንደ ምግብ አወሳሰድ ነው፣ ይለያያሉ። ፈሳሽ ነገር በደንብ ካበዛሽ ብዙ 1 ሌትር ይወጣሻል በቀን። አልናገርም እሱ ግማሹን ለኔ ብትለኝስ። እሺ ወንድሽ ለማንኛውም ዌልካም፣ እንኳን ደህና መጣሽ። ዛሬ ልጃችንን ማለት ነው እንዴት እንደሰማ ዛሬ ምን ነው ከልጅ ጋር እንዳልገናኝ እንደዚህ መሰናክሎ ነው ልንገርሻ፣ እንዴት እንደሚያምር እያየሽ ነው። አዎ ውበቱ እንዴት አየሽ? ውበቱ በጣም ጨምሯል። አያምርም? ያምራል። ይሄ ምንድነው ከአባቱ ጋር የአባት ፍቅር ሲያገኝ ልጅ በዚህ ልክ ይለወጣል እንዴ? ትናንትና ኪሎ አስለክተ ነው ካንቺ በኋላ 4 ነው 3 ጨምሯል። አይሻላ። ይሄ ማለት ምን ማለት ነው? አይ እየቀለኩ እንዳይመስልሽ አባቴ። ቆይ እኔ አፋይሻለሁ። እስኪ ና በይው። ቆይ ሙቀት አለና ኮፍያው ላውልቅለት። ና በይው እስኪ የኔ ጌታ ነይልኝ እስኪ የኔ ወርቅ